የሚያሳስባቸው ከወንጌል በላይ ስልጣን የሚያሳስባቸው ከወንጌል በላይ ምቾት የሚያሳስባቸው ከወንጌል በላይ ዲናሯን ከረጢቷን ብቻ የሚያስቡ ሰዎች ከይሁዳ የተለየ ምልከታ የላቸውም ማለት ነው። አንዱን ይወዳል፣ አንዱን ይጠላል፣ ለአንዱ ይገዛል፣ ከአንዱ ይለያል። ይሁዳ ባይሸጠው ክርስቶስ የመጣበት ዓላማ ሊሰቀል ነው። ሃይማኖትን የሚቀይሩ አሉ። አምላካቸውን ክብራቸውን የሚሸጡ አሉ። ለሆዳቸው የሚገዙ ለሆዳቸው የሚንበረከኩ ብዙ ሰዎች አሉ። ንጹህ ደሙን አፍስሶ ቤዛ ሆኖ ከኃጢአት እርግማን ከሕግ ሊዋጀን ነፃ ሊያደርገን የራሱ ሊያደርገን ነው ክርስቶስ የተገለጠው። እጅግ ከፍተኛ ስህተት ውስጥ ነው የሚገኙት። አንድ አገልጋይ ለሁለት ጌታ መገዛት አይችልም። ዛሬ ለድሆች የሚጨነቁ የሚመስሉ ለክርስቶስ የሚጨነቁ የሚመስሉ ነገር ግን በጎን ነገር የሚጠየፉ ሰዎች አሉ። በክርስትና ስም ብዙ ኃጢአት የሚሰሩ ሰዎች በግልጥ ሌቦች ስለሆኑ ነው ማለት ነው። ደግሞ ከይሁዳ በባሰ ክርስቶስን ለመሸጥ ሰዎች በዚህ ዘመን አልተነሱም ወይ? ከሰው በላይ ገንዘብ የሚወዱ ብዙ ተረፈ ይሁዳዎች አሉ። ስለዚህ ሰዎች ራሳቸውን ሊመለከቱ ይገባል። ከወንድሞቻቸው በላይ ገንዘብ ወዳዶች ከሆኑ ከቤተ ክርስቲያን በላይ ገንዘብ ወዳዶች ከሆኑ ከክርስትና በላይ ገንዘብ ወዳዶች ከሆኑ ከእግዚአብሔር በላይ ገንዘብን የሚወዱ ከሆነ ገንዘብን የሚያመልኩ ለገንዘብ የሚገዙ ለገንዘብ የሚሰግዱ ከሆነ እነዚህ ሰዎች ከይሁዳ የተናነሱ አይደሉም ማለት ነው። ምቹ ጊዜ ጠብቆ ምቹ ጊዜ ፈልጎ ወደ ካህናት አለቆች ሄዶ አሳልፌ እሰጣቸዋለሁ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ ደቀ መዛሙርቱ መከተል ሲገባን ዛሬ በክርስቶስ ስም ድሃ የሚበድሉ በክርስቶስ ስም ወንጀል የሚሰሩ በወንጌል ስም የሚነግዱ በወንጌል ስም የሚሸቃቅጡ በወንጌል ስም ብዙ ኃጢአትና ወንጀል የሚሰሩ ሰዎች የይሁዳ ግብረ አበሮች ናቸው። መዘጋጀት ያስፈልጋል። ቁርጠኝነት ያስፈልጋል። ገንዘብ የክፋት ሁሉ ስር የክፋት ሁሉ ምንጭ የክፋት ሁሉ መነሻ ነው። በዚህ ዘመን ከሌብነት የጸዳ ክርስትና እንዲኖረን ክርስቶስ ሊሰቀል ነው የመጣው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማት በምናስብበት በዚህ በሰሞነ ሕማማት እያንዳንዱ ዕለት የየራሱ ስያሜ እንዳለው ከዚህ ቀደም ስንማር ቆይተናል። በዛሬው ዕለት ደግሞ ዕለተ ረቡዕ የአይሁድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተማከሩበት ምክረ አይሁድ ተብሎ ይታወቃል። በዚህ ዕለት ምን ተከናወነ? ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ከተቀበለባቸውና ሕማሙ ከሚጀምርባቸው አንዱ የራሱ ደቀ መዝሙር የራሱ ተማሪ የራሱ ተከታይ እርሱን አሳልፎ ለመስጠት ከአይሁድ ጋር የመከረበትና በዋጋ የተደራደረበት ቀን ስለሆነ ይህንን ቀን ስናስብ እኛ ክርስቲያኖች ምን መረዳት ምን ማወቅ አለብን የሚለውን በዚህ ትምህርት ውስጥ እንዳስሳለን። ከዚያ በመቀጠል ደግሞ በዚህ ትምህርታችን ውስጥ በዋናነት የምንመለከተው በጣም ብዙ ሰዎች ጥያቄ ሲያነሱ ይሁዳ ባይሸጠው ኖሮ እኛ አንድንም ነበር፣ ይሁዳ ባይሸጠው ኖሮ ክርስቶስ አይሰቀልም ነበር። ስለዚህ ይሁዳን እንደ ባለውለታ እንደተገፋ ጻድቅ አድርገው የሚቆጥሩ ሰዎች ስላሉ ይህንንም ደግሞ መሰረታዊ ትምህርቱ ምን ይመስላል፣ ይሁዳ ባይሸጠው ኖሮ ክርስቶስ አይሰቀልም ነበርምን የሚሉትን ዋና ዋና ነጥቦችን በዚህ ትምህርቶቻችን ውስጥ እንዳስሳለን። ሌላው በዘመናችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም እየተሸጠ ነው። ሰዎች ከይሁዳ በባሰ ሁኔታ ይሁዳ አንድ ጊዜ ቢሸጠውም በተደጋጋሚ በኃጢአት የሚሸጡ ሰዎች ስላሉ እነዚህ ሰዎች ደግሞ እንዴት መታረም አለባቸው፣ እንዴት ንስሐ መግባት እንደሚገባቸው በዚህ ትምህርታችን ውስጥ እንዳስሳለን። አምላካችን ቅዱስ እግዚአብሔር የምንሰማውን ቃል የምናደምጠውን ቃል መረዳት ማስተዋል መገንዘብ እንድንችል ሁላችንንም ይርዳን። እንግዲህ ሁላችን እንደምናውቀው የአስቆሮቱ ይሁዳ የሚባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር የነበረ ነው። ክርስቶስ በዋለበት እየዋለ ባደረበት እያደረ የአፉን ትምህርት እየሰማ የእጆቹን ተአምራት እየተመለከተ ከክርስቶስ ጋር የኖረ ደቀ መዝሙር ነው ይሁዳ። እንደ ሌሎቹ እንደ 11ዱም ደቀ መዛሙርት እንደ 11ዱም ሐዋርያት ሐዋርያ ሊሆን የተጠራ ሐዋርያም ሆኖ ያገለግል የነበረ እናንተ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ተብሎ ስልጣን ሐዋርያት ሲቀበሉ አብሯቸው ስልጣን የተቀበለ ድውያን እንዲፈውሱ ሙታን እንዲያነሱ ብዙ ድንቅ ተአምራትንም እንዲያደርጉ ስልጣን ከተቀበሉ ደቀ መዛሙርት መካከል አንዱ ይሁዳ ነው። ይሁዳ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ሆኖ ሐዋርያ ሆኖ ተከታይ ሆኖ በሚኖርበት በዚያ ጊዜ ከሌሎቹ ደቀ መዛሙርት መካከል ያነሰበት የጎደለበት የከፋበት ነገር አልነበረም። እንደ ሌሎቹ ደቀ መዛሙርት ከክርስቶስ ጋር የነበረ ነገር ግን ልቡ የጠፋ ሐዋርያ ነው ይሁዳ። ስለዚህ
ይህ የአስቆሮቱ ይሁዳ ከደቀ መዛሙርቱ ጋር በሚሆንበት ጌታችን መድኃኒታችን ኢየሱስ ክርስቶስን በተከተለበት ክርስቶስ በዋለበት እየዋለ ባደረበት እያደረ ከክርስቶስ ጋር ይኖር የነበረው ይሁዳ የሥራ ድርሻው ገንዘብ ያዥ እንደነበረ መጽሐፍ ያስረዳናል። ስለዚህ የይሁዳን ስህተቶች ስንመለከት ራሳችንን እየመዘንን የቱ ጋር እንደሳትን፣ የቱ ጋር መመለስ እንደሚገባን፣ የቱ ጋር መነሳት እንደሚገባን፣ የቱ ጋር እንደወደቅን ራሳችንን እየተመለከትን የምንማርበት፣ የምንረዳበት፣ የምንለወጥበት እንጂ ፈራጆች የምንሆንበት ሊሆን አይገባም። ምክንያቱም በመጽሐፍ ቅዱስ ላይ የተጻፈ ታሪክ በሙሉ የተጻፈው ለጥቅማችን ነው። እኛ እንድንጠቀምበት